በፍርሃትና በጭንቀት እየተንቀጠቀጠች ባለች ከተማ ጀንበር እንደ ሁሌው ማለዳ ከአድማስ ብቅ አለች። አስቀድሞ በቅድስቲቱ ከተማ ኢየሩሳሌም የባቢሎን ንጉሥ ናቡከደነጾር ሰራዊት አስከትቶ በመዳፉ ሊያስገባት እየዛተ ስፍር ቁጥር የሌለው ሰራዊቱን ይዞ እየገሰገሰ እንዳለ በመሰማቱ ነበር። ብዙም ሳይቆይ የሰልፈኞች ድምፅ የኢየሩሳሌምን ኮረብታዎች አናወጠ። የናቡከደነጾር ሰራዊትም ኢየሩሳሌምን ለመውረር ሰይፉን መዘዘ። ሰራዊቱም የእስራኤልን ልጆች አንገት እየመተሩ ቅጥሮቿን አልፈው ወደ ውስጥ ዘልቀው ገቡ። ያገኙትን ሁሉ አፈራረሱ፣ አቃጠሉ። የኢየሩሳሌምም ሰማይ በጢስ ተሸፈነ። ከዚህም በኋላ ከተማዋን በዝብዘው ወደ ሀገራቸው ሊመለሱ ሲሉ አብሯቸው የሚሄዱ ከእስራኤል ወገን ባሮችን እንዲያዘጋጁ ንጉሡ አዘዘ። ወታደሮቹም ትእዛዙን ተቀብለው ካዘጋጇቸው ወጣት ምርኮኞች መሃል ዳንኤል ይገኝበት ነበር። ዳንኤልም ከተከበረ ቤተሰብ የተገኘ ወጣት ልጅ ነበር። ከእርሱም ጋር አብረው አናንያ፣ ሚሳኤልና አዛሪያ የተሰኙ እግዚአብሔርን የሚፈሩ በሃይማኖታቸውም የበረቱ ወጣት ልጆች አብረውት ነበሩ። በሰንሰለት ታስረው ከቅድስቲቱ ከተማ ኢየሩሳሌም ወደ ባቢሎን የስደት ጉዞን ጀመሩ። የባቢሎን ረጃጅም ግንቦች እስኪታዩ ድረስ በዚያ በረሃ ለሳምንታት ተጓዙ። የባቢሎን ቅጥሮች እጅግ ረጃጅምና በወርቅ ያጌጡ ሐውልቶች እንዲሁም ያሸበረቁ ሕንፃዎች ያሉባት ከተማ ነበረች። ባቢሎን ዳንኤል ፈጽሞ አስቦት የማያውቀው ቦታ ሆኖ ነበር ያገኛት። እርሱ ግን በጸጥታና በቆራጥነት ስሜት ውስጥ ሆኖ ወደ ከተማዋ ዘልቆ ገባ። ለራሱም እንዲህ ብሎ አንሾካሾከ፣ እግዚአብሔር አሁንም ከኔ ጋር ነው። ከዚህም በኋላ ከእስራኤል ልጆች በምርኮ ከተወሰዱት መካከል እነዚህ 4 ልጆች በናቡከደነጾር ቤተ መንግሥት በልዩ ሁኔታ ተመረጡ። እነዚህ 4 ልጆች በእስራኤል ሀገር የመኳንንት ልጆች ነበሩና ንጉሥ ናቡከደነጾር እንዲያገለግሉት ስለፈለገ በልዩ ሁኔታ ለ3 ዓመታት የባቢሎናውያንን ቋንቋ፣ ስነ ጥበብ፣ ሂሳብ፣ የከዋክብትን አካሄድና ሥርዓተ መንግሥትን እንዲማሩ ትእዛዝን ሰጠ። በእነዚህም የትምህርት ጊዜያት ንጉሡ ከሚመገበው ምግብ እንዲመገቡ በማለት ትእዛዝን ጨምሮ አስተላለፈ። ነገር ግን ዳንኤል መጾም ሲፈልግ እንዳይችል የሚያደርግ የአመጋገብ ሥርዓት ስለነበር ይህ ነገር እንቅፋት ሆነበት። ስለዚህም ነገር ምግብ አሳላፊውን ቀርቦ በአክብሮትና በትሕትና እባክህ ከሃይማኖታችን መንገድ ውጪ የሆነውን ይህን ነገር እንድናደርግ ግድ አትበለን። 10 ቀን ስጠን፣ ጥሬንና ውሃንም ብቻ አቅርብልን። ከ10 ቀንም በኋላ ከሌሎች ልጆች ጋር መልካችንን አወዳደር አለው። የምግብ አሳላፊውም በጉዳዩ አንገራገረ። ከሌሎች ልጆች አንጻር የከሱ እንደሆን ከንጉሡ የሚደርስበትን ቅጣት በማሰብ ፈራ። ነገር ግን እግዚአብሔር ከዳንኤል ጋር ነበርና ተስማማ። 10 ቀናትም አለፉ። በመጨረሻም ዳንኤልና ጓደኞቹ እጅግ ጠንካራና ጤናማ ሆነው ተገኙ። ንጉሡም ምንም አላወቀም። ይልቅም ከሌሎች አምረውና ልቀው አገኛቸው። ዳንኤልና ጓደኞቹን እግዚአብሔር ጥበብንና ማስተዋልን ሰጣቸው። ለዳንኤል ግን በተለየ ደግሞ አብልጦ ልዩን ጸጋ ሰጠው። ይህም ሕልምና ራእይን መፍታት ነበረ። ዓመታት አለፉ። ዳንኤል በጥበብና በሞገስ አደገ። ስሙም በባቢሎን ግዛት ሁሉ ናኘ። ነገር ግን አንዲት ሌሊት ባቢሎንን ሁሉ አስደነገጠች። ንጉሥ ናቡከደነጾር ከሕልሙ የተነሳ እጅግ በመጨነቅና በፍርሃት ተነሳ። ተመልሶም ሊተኛ አልቻለም። ማለዳ በሆነም ጊዜ በዙፋኑ ላይ ተቀምጦ ኮከብ ቆጣሪዎችን፣ አስማተኞችንና ጥበበኞችን ሁሉ ከአገሪቱ ላይ እንዲጠሩ አስደረገ። ከተሰበሰቡም በኋላ ሕልምን አለምኩ፣ ነገር ግን ላስታውሰው አልቻልኩም። ሕልሜን እስከነ ትርጉሙ ንገሩኝ አላቸው። ጠቢባኑም ፈሩ። ንጉሥ ሆይ በምድር ላይ ማን አለ እርሶ ያዩትንና የረሱትን ሕልም የሚነግሮ በማለት ተናገሩ።
ናቡከደነጾርም እጅግ ተቆጣ። ሕልሜን ልትነግሩኝ ካልተቻላችሁ ሐሰተኞች ናችሁ፣ አንገታቸውን በሰይፍ እንዲቆረጥ አደርጋለሁ አለ። ትእዛዝም ከቤተ መንግሥት ወጣ፣ በግዛቲቱ ያሉ ጠቢባን ሁሉ እንዲገደሉ። ዳንኤል ግን እጅግ በተረጋጋ መንፈስ በዚህ አስጨናቂ ሰዓት ትንሽ ጊዜን ጠየቀ። በዚያች ምሽትም ከጓደኞቹ ጋር ተሰብስቦ ሰማያትን ወደ ዘረጋው አምላክ ጸሎትንና ምልጃን አቀረቡ። ከተማውም ሁሉ ወደ እንቅልፍ በወረዱ ሰዓት መልስ ከሰማይ መጣ። በራእይም እግዚአብሔር ለዳንኤል ንጉሡ ያየውን ሕልም አሳየው፣ ፍቺውንም ገልጾ አስታወቀው። ዳንኤልም በጉልበቱ ወድቆ ምስጢርና የተሰወረውን ገላጭ የሆነውን አምላክ እግዚአብሔርን አመሰገነ። በቀጣዩ ቀን ጠዋትም ዳንኤል በዓለም ላይ እጅግ ኃያልና ተፈሪ በሆነው ንጉሥ ፊት ቆመ። ሕልሙንም እንዲህ ሲል ገለጸ። ከዚህ በፊት የጠራሃቸው አስማተኞችና ኮከብ ቆጣሪዎች ይህንን ሕልም ሊፈቱ አልተቻላቸውም። ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ፣ እርሱም በኋለኛው ዘመን የሚሆነውን አስታውቆሃል አለው። በአልጋህ ላይ የሆነውና የራስህ ራእይ ይህ ነው። አንተ ንጉሥ ሆይ ከአንተ በኋላ ስለሚሆነው በአልጋህ ላይ ሆነ ታስብ ነበር። ምስጢርም የሚገልጸው የሚሆነውንም ነገር አስታውቆሃል። ነገር ግን ይህ ምስጢር ለእኔም መገለጡ ፍቺው ለንጉሡ ይታወቅ ዘንድ አንተም የልብን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም። አንተ ንጉሥ ሆይ ታላቅ ምስልን አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበር። በፊትህም ቆሞ ነበር፣ መልኩም ግሩም ነበረ። የዚህም ምስል ራሱ ጥሩ ወርቅ፣ ደረቱና ክንዶቹ ብር፣ ሆዱና ወገቡም ነሐስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበር። እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየህ። የዚያን ጊዜም ብረቱና ሸክላው፣ ነሐሱና ብሩ፣ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ሕልሙም ይህ ነው። አሁንም ፍቺውን በንጉሡ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግሥትንና ኃይልን ብርታትንና ክብርን የሰጠህ የነገሥታት ንጉሥ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችንም በእጅህ አሳልፎ ሰጥቶሃል። ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ። ካንተም በኋላ ካንተ የሚያንስ ሌላ መንግሥት ይነሳል። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሦስተኛ የናስ መንግሥት ይመጣል። አራተኛውም መንግሥት ሁሉን እንደሚቀጠቅጥ እንደሚያደቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹ እኩሉ ሸክላ እኩሉ ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግሥት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ የብረቱ ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉም ብረት እኩሉም ሸክላ እንደነበሩ እንዲሁ መንግሥቱ እኩሉ ብረት እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃል። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥትን ያስነሳል፣ ለሌላ ሕዝብም የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ትፈጫቸዋለች፣ ታደቃቸውማለች፣ ለዘላለምም ትቆማለች። ድንጋዩ እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ነሐሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየህ እንዲሁ ከዚሁ በኋላ የሚሆነውን ታላቅ አምላክ ላንተ አስታውቆሃል። ሕልሙም እውነተኛ ፍቺውም የታመነ ነው አለ። በዚያን ጊዜም ንጉሡ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት።
የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሡም ዳንኤልን ይህንን ምስጢር ትገልጽ ዘንድ ተችሎሃልና በእውነት አምላካቸው የአማልክት አምላክ የነገሥታትም ጌታ ምስጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታን ሰጠው። በባቢሎንም አውራጃ ሁሉ ላይ ሾመው፣ በባቢሎንም ጥበበኞች ላይ ሁሉ ዋነኛ አደረገው። ይቆየን። ወስብሐት ለእግዚአብሔር።